ከእግዚአብሔር ጋር ኮኔክሽን ከሌለው የእግዚአብሔር ድምፅ ሊሰማ አይችልም። በነቢዩ ዘካርያስ እንዲህ ተብሏል፣ አንቺ ቤተልሔም በይሁዳ ካሉ ኃያላን ከተሞች አታንሽ፣ ምክንያቱም ከአንቺ መሃል ዓለምን የሚገዛ ገዢ ይወለዳልና። እንደ ልዑል እመሰላለሁ፣ ክሩብ አይደለሁም ገዢ ነኛል። ብርሃን ከውስጡ ወስዶ ወደ ጨለማ አባረረው ብሎ መጽሐፍ። ከዛም አባረረኝ እንደገና ልታባረረኝ መጣ ወይ እንደማለት ነው። ጊዜ አልደረሰም። ለምን መጣ ይብናለው። የሰዎች አእምሮ ውስጥ ያለ ከተማይቱን የተቆናጠጠ ኢኮኖሚውን የያዘ መንግስታት የያዘ ደም የሚያፋስስ የሕፃኑ መወለድ ሲሰማ ይላል ደነገጠ ይላል። ቢኮዝ ኦፍ ከዛ አባሮታል፣ ከዚህም ሊያባረረኝ መጣ ብሎ። ለአንዳንዶቻችሁ ይህ ማለዳ መልእክት አለኝ። ከዛሬ ቀን ጀምሮ እግዚአብሔር ያዘጋጃል። የምትወጡበትን መንገድ ያዘጋጃል። የምታመልጡበትን መንገድ ያዘጋጃል። የተወደዲ ጌታዬ እና ንጉሴ ኢየሱስ ሆይ ለዘላለም ክብር ላንተ ይሁን፣ ክብር ላንተ ይሁን። ንጉሥ ተወልዷል፣ ክብር ላንተ ይሁን። አባት ሆይ ውድ ልጅን ስለላክልን እናከብረሃለን። ልጁ ኢየሱስ ክርስቶስን ልታከብር በመካከላችን ስላለ ውድ አባቴ መንፈስ ቅዱስ ሆይ ክብር ይሁን። ይህን ቀን ባርከህ ስጠን። የሕይወትን ቃል ተናገረን በኢየሱስ ስም አሜን። ተባረኩ። ቁጭ በሉ። አከም ጅርቱ ነጋዳ ወሪ ገመደን ፕሮፌት ሰዓት ለመጠቀም አጥር ያለውን ደቂቃዎችን ለመጠቀም እኔን ታቁኛላችሁ። ብዙ ጊዜ ብዙ ሰዓት መድረክ ላይ ቆማለሁ። የመንፈስ በጣም ደስ ብሎኛል። ሳልናገር የማላልፈው ነገር አለ። ዛሬ ብቻዬን አይደለሁም። የዛሬ ኦሬዲ አመት ሊሞላ ነው ማለት ይቻላል። አመት አይሞላም፣ ቢያንስ ወደ 11 ወር አካባቢ ይሆናል። ሜቢ ሚዲያም ላይ ስለሆንኩ ለሌሎችም እምነት እንደሆን የእግዚአብሔር ሰው አንድ ከኬንያ የመጡ እንግዶች ቤት የነበሩና የዛሬ 11 ወር ቤት የነበረ 2 ሴት ልጆች አሉኝ። በጣም የሚያማምሩ በጣም ቆንጂዬ። ሜቢ እግዚአብሔር ደግሞ እንደ እውነቱ ከሆነ እኔ ወንድ ይፈልግ ነበር። ሁለተኛ ልጄ ወንድ ትሆናለች ብዬ ጠብቄ ስለነበረ ወንድ ናት ተብሎ ከተወለደች በኋላ እንኳን ደስ አለ ተብሎ ወረቀት ተሰጠኝ በሐኪሞች ሜል ነው ብሎ። ደስ ብሎኝ ዘለልኩ። ትንሽ ሲቆይ ሌላኛው ሐኪም መጣች። እስኪ ወረቀቱን አሳየኝ ስትለኝ ወረቀቱን አሳያታለሁ። ወንድ አይደለም ሴት ነው አለችኝ። ልጄን ቀይራችሁ ነው ብዬ ቀወጥኩት። ጦርነት አነሳው ታውቃለህ። ግቢ ውስጥ የኔን ልጅ ቀይራችኋል አልኩ። ባለቤቴ ጋር ሄጄ ጠየቅኳት። ልጅ ካንቺ ጋር ተወስዷል አልኩ። አይ ሌላ የወለደ ሰው አለ ካንቺ ውጭ? የለም። በቃ ተሸውቻለሁ። አማራጭ ስላልነበረ ማርቲ ኢሳን አልኩ። ሁሉ በርሱ አልኩ። ከወንድ የማትተናነስ ሴት ናት እሷ ደግሞ በጣም። ከዛ ቤቴ መጣና በዚህ ንዴት አለው ታውቃለህ። እንዴት ወንድ አላገኘውም በሚል ስሜት ውስጥ በነበርኩ ሰዓት እንደ እውነቱ ከሆነ መሃል ላይ ጋብ ስለነበረ የእግዚአብሔር ነብይ ቤቴ ተጋብዞ ነበር። እንግዶቹን አገለገላቸው። የኬንያ ፕሬዝዳንት ባለቤትና ሌሎች እንግዶች ነበሩ። ከዛ ወደ ቲቪ አራራ ሄዶ በሚመለሱበት ጊዜ አንድ ታማሚ ይዟልና ከዛ ሰው አጋንንት ከውስጡ ጮህ ወጣ። 2 ነው 3 ሰው ኦሬዲ ዴሊቨር ሆነ። በዛ ቀን ወደሷ ዞሮ የዛሬ አመት ወንድ ልጅ ትወልጃለሽ አላት። ባለቤቴ ማለት ነው። ማዲዬ ነኝ ብቻዬን አይደለም። አለቃውን መጥቷል። ዛሬ 10ኛ ወሩ ነው። ያኔ ቃል ነበረ፣ ዛሬ አካል ለብሷል። እንግዳ ይዤላችሁ ነው የመጣሁት። ዌልካም በሉት። ዘመናችሁ የበረከት ይሁን። ያወራሁት ለአንዳንዶቻችሁ እምነት ይሆናል። ትላንትና ሲነገረኝ ቃል ነው። አሁን አካል ለብሶ በመካከላችሁ እንደቆመ
በእግዚአብሔር ሰው አንደበት የተነገራችሁ ትንቢታዊ ቃል አካል ይለብሳል። እመኑ፣ እኔ ምስክር ነኝ ለማለት ፈልጌ ነው። የምታምኑ ይደረግላችሁ። ኦሬዲ እሱም ባየው ቁጥር ትንቢቱ ነው ማስታውሰው እኔ ሻርፕ ኦሬዲ በዛ ወር አርግዣለሁ አለች። ገና ከመረገዙ ወንድ ነው አልኩ እኔ ደግሞ ምክንያቱም ትንቢት ስለነበረ ምንም ዶክተሮች ማለትም የዶክተሮች ሪፖርት አልጠበቅኩም። ወንድ ነው ብዬ አጸደቅኩ። ወንድ ሆኖ ተወለደ። ለዘላለም ስሙ ይባረክ። እኔ ደግሞ ወንድ ሆኖ ሲወለድ ስሙን ሞኔራ አልኩት። ሞኔራ አልኩ ምክንያቱም ታግዬ ነው ያሸነፍኩት እንደማለት ነው። ኢየሱስ ጌታ ነው። ሙዓዳ ኢየሱስ በእግሮቻችን ቆመን ለእግዚአብሔር ቃል ክብር የእግዚአብሔርን ቃል አንድ ሁለት ክፍል አነባለሁ። ሚለከና እንዳበነ መጽሐፍ ቅዱስ የያዛችሁ እስኪ ዘዳግም ምዕራፍ 18 ላይ የሚገኘው የእግዚአብሔርን ቃል አብረን እናንብብ። ዘዳግም ምዕራፍ 18 ቁጥር 18 ዘዳግም ምዕራፍ 18 ቁጥር 18 የአማርኛ መጽሐፍን ነው ማነበው። እንደዚህ ይላል፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላችኋል፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል። ድገሙና ይህን ቃል ከኔ ጋር በሉ። ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላችኋለሁ፣ ቃሌም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይናገራችኋል ይላል። ኦኬ እንዱም ቀጥለን ወደ አዲስ ኪዳን እንሸጋገርና አዲስ ኪዳን የመጀመሪያ የአዲስ ኪዳን መግቢያ መጽሐፍ ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ያለውን ባነብ ደስ ይለኛል። ሜቢ የፈለጋችሁ ያላችሁት በደንብ ፈልጉና አግኙ። እደግመዋለሁ። ማቴዎስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ አነባል። እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባል። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል ወይም ጠቢባን የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌም ሁሉ ከሱ ጋር ደነገጡ። የካህናት አለቆች የሕዝቡ ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤ እስራኤልን የሚጠብቅ መስፊን ወይም ገዢ ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህም በኋላ ሄሮድስ ሰብአ ሰገል ወይም ጠቢባንን በስውር ጠርቶ ኮከቡ የታየበትን ዘመን ከሱ በጥንቃቄ ተረዳ። ወደ ቤተልሔም እነሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትን ጊዜ እኔ ደግሞ መጥቼ እንዲሰግድለት ንገሩኝ አላቸው። እነሱ ንጉሱም ሰምቶ ሄዱ። እነሆ በምስራቅ ያዩ ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡን ባየ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብቶ ሕፃኑ ከእናቱ ከማርያም ጋር አዩት። ወርቆም ሰገዱለት። ሳጥኖቻቸውን ከፍቶ እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስ እንዳይመለስ በሕልም ተረድቶ በሌላ መንገድ ወደ አገራቸው ሄዱ። ቁጥር 13 እነሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነስ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ እስኪነግርህም ድረስ በዚያ ተቀመጥ አለው። እሱም ተነስቶ ሕፃኑን እናቱን በሌሊት ያዘውና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። ከዛም በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳ ዘመን በቤተልሔም በአውራጃዋና የነበሩ 2 ዓመት የሆናቸው ሕፃናትና ከዛም ያንሱትን ሁሉ አስገደለ።
ያ ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ፣ ለቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የሉምና የተባለውም ተፈጸመ። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ እንደገና በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞቷልና ተነስ ይሁንላችሁ፣ ሕፃኑም እናቱንም ይዘ ወደ እስራኤል አገር ሂድ አለው። እሱም ተነስቶ ሕፃኑንና እናቱን ያዘ፣ ወደ እስራኤል አገር ገባ። በአባቱ በሄሮድስ ፋንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልም ተረድቶ ወደ ገሊላ አገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። ሃሌሉያ። አምፕሊፋይድ ወይም የእንግሊዝኛውን ምዕራፍ 2 እና ቁጥር 3 ላይ የሚገኘውን ቃል ብቻ አነባለሁ። አምፕሊፋይድ ቡክ When Herod the king heard this, he was disturbed and troubled, and the whole of Jerusalem is with him ይላል። ቁጭ በሉ። እግዚአብሔር ዘመናችሁን ይባርክ። ያነበብኩት የእግዚአብሔር ቃል የመጀመሪያ ዘዳግም ምዕራፍ 18 ቁጥር 18 ላይ የሚገኘው ከወንድሞቻቸው መካከል እንዳንተ አይነት ያለው ነብይ አስነሳላችኋለሁ የሚል ሙሴና ኢየሱስ ይያያዛሉ። ተመሳሳይ ስለሆኑ አሁን የማወራውን ሐሳብ በጥቂት እንድትረዱኝ ፈልጋለሁ። መልካም ላስቸግር። አንዴ ተነስና እዚህ ጋር ቁም። ተነስ አንተም እዚህ ጋር ቁም። እሱ ሙሴ ነበር። እሱ ደግሞ አሁን የተወለደው ኢየሱስ ነው። ይሁንልህ ላንተም ይሁን። በደንብ አዳምጡኝ። አሁን የማወራውን የስብከቴን ሐሳብ እንድትረዱኝ አጠር ያለ ሐሳቦችን አውርቼ የዛሬ መልእክት ነግራችኋለሁ። አምላኬ እግዚአብሔር ይገናኛችሁ። ሙሴ እስራኤልን በግብፅ ምድር ነው የተወለደው። ሙሴ እስራኤላዊ ይሁን እንጂ በግብፅ ይወለድ እንጂ ስለ እስራኤል ሂስትሪ የሚያውቀው ታሪክ አልነበረውም። ነገር ግን በእግዚአብሔር ምርጫ የተመረጠ በመሆኑ እሱ በሚወለድበት ሰዓት ላይ 400 ዓመታትን ሙሉ ቢያንስ 490 ዓመት ያክል በባርነት ኖረዋል እስራኤል። እሱ የተወለደው ከእስራኤላዊ ቤተሰብ ሆኖ ሳለ ነፃ አውጪ እንደሚወለድ የግብፅ ጠቢባን ማለትም ሙሴን የተገዳደሩት ኮከቡን አይቶ ተረድቷል። በሚገባ የተረዱት ምን ነበረ? እነዚህም ባሪያዎች ነፃ የሚያወጣቸው ከእስራኤል ይወለዳል የሚል መረጃ ስለደረሳቸው ኑ አለ ገዢው። ስፍራው ላይ የነበረ ዮሴፍን የማያውቁ ጨካኝ ንጉሥ እንደዚህ አለ፣ ይህ ነፃ አውጪ ፈጽሞ ሴት ከሆነ እስራኤል ውስጥ ይደጋል፣ ወንድ ከሆነ ግን ይገደላል። ሰይጣን ፖሊሲ ያወጣና ሕግ የቀረጸው የመጨረሻ የሱ ስትራቴጂ ሙሴን ለማስገደል ነው። እግዚአብሔር በታምራዊ ማዳን 3 ወር ወስዳ በቤቷ ሸሸገችው ይላል። ይጮሃል፣ ያለቅሳል። መሸሸግ ሲያቅታት በቅርጫት አድርጋ ወንዝ ላይ ለቀቀችው ይላል። እሱም ማስገደል የፈለገው ሰይጣን በተመሳሳይ ኢየሱስም ሲወለድ ሊያስገድል ሕግ አወጣ። ተመሳሳይ ነው። እዚህም ሊያስገድል የነበረው ሰይጣን ነው። እዚህም ሊያስገድል የነበረው የገዢውን አእምሮ እዚህም ተጠቀመ። እዚህም የገዢውን አእምሮ ተጠቅሞ ሙሴንም ሊያስገድል የነበረው ሰይጣን ኢየሱስም መወለዱን ሲሰማ በቤተልሔምና አውራጃዋ የሚገኙትን ሕፃናት አስጨፈጨፈ። ሙሴ በሚወለድበት መጥፎ አዋጅ አውጥቶ ሕፃናትን ሙሉ አስጨፍጭፏል። ሙሴም ነፃ አውጪ ነው። ይሄም ነፃ አውጪ ነው። ሙሴ ቀይ ባህርን አሻግረው ከግብፅ ወደ ኬንያን ምድር ያስገባ ነፃ አውጪ ሲሆን ይህ ከዘላለም ሞት ወደ ዘላለም ሕይወት የሚያሻገር ነፃ አውጪ ነው። ሙሴ ነብይ ነው። ሰው ብቻ ነው። ይህ ነብይ ነው። ሰው ብቻ አይደለም፣ ፍጹም አምላክ ነው። በደንብ አዳምጡኝ፣ በደንብ ተከታተሉኝ፣ ቁጭ በሉ፣ በደንብ ስሙኝ። እግዚአብሔር ይባርካችሁና ትኩረታችሁን ወደ እኔ ላኩ። በደንብ ስሙኝ። ሙሴ ተወለደ፣ አደገ፣ 40 ዓመት በግብፅ ምድር ኖረ።
ከ40 ዓመት በኋላ ጌታ ጠራው። ሙሴ ተራራ ላይ ቆይቶ ሲወርድ እስራኤል አምጾ ኃጢአት አድርጎ አመንዝሮ አምላክን ትቶ ተበላሽቶ ጠበቀ። ሙሴ ተቆጣ፣ ተናደደ። እንዲህ አለ፣ የእግዚአብሔር ወገን የሆናችሁ ወደ እኔ ኑ አለ። ዘጸአት 32 ላይ የሌዊ ልጆች የሌዊ ወገን የሆኑ ብቻ ወደሱ መጡ፣ ሌሎችም ባሉ ይላል። ከሰከሶ ይላል ይዞ የመጣውን የሕጉን ትእዛዝ ወይም ጽላቷ እሱ ሲከሰክስ የእግዚአብሔር ፍርድ ከሰማይ ወረደ፣ እስራኤሎችን አጠፋ። እንዲህ አለ ሙሴ፣ የሌዊ ልጆች ወይ ስሙኝ አለ፣ አባቴን እናቴን ወገኔን ሳትሉ የእግዚአብሔር ወገን የቆማችሁ እላችኋለሁ አለ። ለእግዚአብሔር ቀንታችኋልና ወንድሜ እናቴ ዘመዴ ሳትሉ ወንድሞቻችሁ የእግዚአብሔር ጠላት ሆኗልና ግደሏቸዋል። በዛ ቀን ሕግ የመጣ ዕለት 3000 ሰው ተገደለ። ኢየሱስ መጣ፣ ሞተ፣ ሞትን ድል አደረገ፣ ተነሳ። 40 ቀንና 40 ሌሊት ደቀ መዛሙርቶቹ ፊት ታየ፣ ወደ ሰማይ አረገ። ኃጢአት ዕዳ ከተከፈለ በኋላ ጸጋ ከመጣ በኋላ ሐዋርያት ሥራ ምዕራፍ 2 ላይ እዚህ 3000 ሰው ተገሎ ነበር። ጴጥሮስ ተነስቶ ሲሰብክ የመጀመሪያ ቀን 3000 ሰው ዳነ። ሕግ ይገላል፣ ጸጋ ደግሞ ያድናል። በደንብ አዳምጡ። በሙሴ አማካኝነት ኦራባሻታ ሃራዲያም ሙሴ እስራኤልን ይዞ ሲወጣ አለትን መታው፣ ከአለት ውሃ ፈለቀና በደረቅ ምድር ላይ ጠጡ ይላል መጽሐፍ። እሱ ደግሞ የሕይወት እንጀራ ብቻ ሳይሆን የሕይወት ውሃ ምንጭ ብቻ ሳይሆን ራሱ አለት ነው። ኢየሱስ ራሱ አለት ነው፣ ራሱ መመኪያ አራባካታራ ዲያቦሃራዲያ እሱ ራሱ የሕይወት ውሃ ምንጭ ነው። እንዳንተ አይነት ነቢይ አለ ከእናንተ መካከል ለነሱ አስነሳለሁ አለ። ሙሴ ከሌሎች ነቢያት የሚለየው ሕልም አያይም፣ ድምፅ አይሰማም። ከእግዚአብሔር ጋር ፊት ለፊት የሚያወራ ነቢይ ነው። ኢየሱስ ደግሞ የአባቱ እቅፍ ያለው የሱም ምስጢር የሚያቅ የአባቱን ምስጢር የሚተርክ ወራባሻ ካራባሃ ያደዝ እሱ በተራራ ላይ ማርቆስ ምዕራፍ 9 ላይ እኔም ወዶ ልጄ እሱ ነውና አለ። እሱን ስሙት አለ። ይሄም ነቢይ ነው፣ ይሄም ነቢይ ነው። ተባረኩ። ቁጭ በሉ። በደንብ ትኩረት አድርጉ። maybe ጥያቄዎችን ጭምር ልጠይቃችሁ ይችላል። አጥር ያለ ደቂቃ ብቻ ነው ማወራው። እንግዲያውስ ማውራት የሚፈልጉ ሐሳብ በጥቂቱ ተረድታችኋል። እንደዚህ ይላል። ሃሌሉያ። በይሁዳ ቤተልሔም ይላል። በመጀመሪያ ደረጃ የአማርኛው መጽሐፍ 70 ሰገል ነው የሚለው። 70 ሰገል ከግዕዝ የመጣ የግዕዝ ቃል ነው እንጂ ወርዱ ለኛ ግልጽ አይደለም። የእንግሊዘኛው መጽሐፍ ዋይዝ ማን ነው የሚለው። እነዚህ ሰዎች እንደነገሩ ኮከብ ቆጣሪዎች ወይም ጦንቃዎች አይደሉም። እንዳልሆኑ በምትረዳለህ። ወረድ ብለው በሕልም ተራርተው ሄሮድስ ልጁን ሊገል እንደሚፈልግ በመጡበት መንገድ ሰውን በሌላ መንገድ እንዲሄዱ አወቁ፣ ተረዱ ይላል። ምን ማለት ነው? ሰው ከእግዚአብሔር ጋር ኮኔክሽን ከሌለው የእግዚአብሔር ድምፅ ሊሰማ አይችልም። ምክንያቱም እነዚህ ሰዎች ጦንቃዎች አይደሉም እንደነገሩ። እነዚህ ሰዎች የእግዚአብሔርን ድምፅ የሚሰሙ ሰዎች ናቸው። ሁለተኛም እነዚህ 70 ሰገል የሚባሉ ሰዎች ኢበታም ወይም ተራ ግለሰቦች አይደሉም። መንደርተኛ ግለሰቦችም አይደሉም። በጣም ቢሊዮነሮች ቱጃሮች እንደነበሩ ነው መጽሐፍ የሚናገረው። ምክንያቱም ይዞ የመጡት ስጦታ ከርቤ ነው፣ ወርቅ ነው፣ ዕጣን። ወርቅ ይዞ የሚንቀሳቀስ ሰው ድሃ አይደለም። ግልጽ ነው። እስኪ አሜን። ተራ ሰዎች አይደሉም ይሄን ይዞ የመጡት። በጣም የሚያስደንቃችሁ ነገር ልንገራችሁ። ደግሞ በጣም የሚገርመው ይሄ የልጁ መወለድ ልጁ ደግሞ የእግዚአብሔር ልጅ መሆኑን የሚያውቁት 3 ሰዎች ብቻ ናቸው። አንደኛ ማርያም፣ ሁለተኛ ዮሴፍ፣ ሶስተኛ ከከተማይቱ ማለትም ከቤተልሔም ውጪ የነበሩ እረኞች። የከተማ ሰው መረጃ ሳይኖረው እነሱ ጋር በሌሊት በግ በሚጠብቁበት መልአክ ተገልጦ
አዳኝ የሆነው እሱ ክርስቶስ የዳዊት ዘር የሆነው እሱ ተወልዶላችኋል። የዓለም አዳኝ ነው ብሎ መረጃ የሰሙት እነሱ ናቸው። ከነዚህ ሰዎች ውጪ ማንም መረጃ የለም። ከሌሎች የተደበቀ ስውር ነው። ስለሱ ግን ያነበቡ ኢየሩሳሌም ከተማና ቤተልሔም ከተማ ውስጥ ሙሉ ናቸው። በጣም ብዙ መጽሐፍ ጥቅልሉን ይዟል። መጽሐፎቻቸውን ያጠናሉ። በኢሳይያስ ላይ የተጻፈውን ያጠናሉ። ድንግል ትወልዳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች። አንብበዋል፣ ያውቃሉ። ሁለተኛ የሚያውቁት ልጅ ወንድ ሕፃን ተሰጥቶናል፣ ወንድ ልጅ ተሰጥቶናል፣ ስሙ ድንቅ መካሪ፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አላቂነቱ ለዘላለም ነው። የዳዊት ዙፋን ላይ ይነግሳል የሚለውን በመጽሐፎቻቸው አንብበዋል። ግን መወለዱን መረጃ የላቸውም። ሄይ ከፍ አድርጉ እጆቻችሁን። ከሌሎች የተሰወረው ምስጢር ይገለጥላችሁ። ከሌሎች ሊደበቅ ይችላል። ለእናንተ ግን በኢየሱስም ግራ ይበላችሁ፣ ይገለጥላችሁ። ተባረኩ። ቁጭ በሉ። ከዛ አለው በጣም የሚደንቃቸው እነዚህ ኮከብ ይላል። ይልቁስ የእንግሊዘኛው መጽሐፍ ኮከቡን አይተን ነው መጣ ነው ይላል የአማርኛው። የእንግሊዘኛው ግን የሚለው ሂዝ ስታር ነው የሚለው። ሂዝ ስታር ማለት ኮከቡ የራሱ ነው፣ ፈጣሪው ራሱ ነው፣ የኮከቡ ባለቤት ራሱ ነው እንደማለት ነው። የእንግሊዘኛው ስታነቡት እነዛ ነው የሚለው። የመጡት የት ነው? ኢየሩሳሌም። ኢየሩሳሌም እና ቤተልሔም መሃል የ10 ኪሎ ሜትር ልዩነት ነው ያለው። ቤተልሔም ከኢየሩሳሌም የ10 ኪሎ ሜትር ርቀት ሜቢ ከዚህ ሰበታ ሜቢ ከዚህ ሰበታ ቢሆን ኃይለ ጋርሜንት ከዚህ 10 አይሆንም። ከከተማ ወጣ ያለች 10 ኪሎ ሜትር ያክል የምትርቅ ከተማ ነበረች። ትንጥዬ ማንም ትኩረት የማይሰጣት ከፍ ያለ ቦታ ያላቸው እንደ ኢየሩሳሌም፣ እንደነ ገሊላ፣ እንደነ ቆጵሮስ ሌሎች አሉ። ነገር ግን እነዚህች የተናቀች የተረሳች በነቢዩ ዘካርያስ እንዲህ ተብሏል፣ አንቺ ቤተልሔም በይሁዳ ካሉ ኃያላን ከተሞች አታንሽም፣ ምክንያቱም ከአንቺ መሃል ዓለምን የሚገዛ ገዢ ይወለዳልና የእስራኤል ንጉሥ የዓለም አዳኝ። ምንም የተናቅሽ ብትሆኝ ከአንቺ ይገኛል። በትንቢት እንዲህ ተወልዷል። ኦራባካ ዳሃራሻ ራሃዲያ ቦሆረዲያ ኢየሱስ ክርስቶስ የበላይ ጌታ ነው። ከዛ እነዚህ ጠቢባን የተባሉት ቱጃሮች እጅ መንሻ በግመሎቻቸው ጭነው ዕጣን ተሸክመው እየነዱ የመጡት በኮከቡ ዞር ብሎ ወደ ቤተልሔም አለዱ። ወደ ኢየሩሳሌም ነው መጡት። መሄድ የነበረባቸው ወደዛ ነው። አንዳንድ እግዚአብሔር ምክንያት አለው። መስመር ቀይሶ ሲያወራ ለምን ዞር አድርጎ በዛ አልገባ? ምንድነው መንገዱ? አስፋልት ነው። ግመል በመስቀል አስፋልት ይፈልጋል እንዴ? ግመል ነው የጫኑት። ለምን በዛ ቀጥታ አልተሻገረም? ኦራ ባሻታ እግዚአብሔር ስለናንተ ማነቃነቅ የሚፈልገው ነገር አለ። ነገሮች ስተራመሱ ሲወዛገቡ ግራ ይግባችሁ። አትወዛገቡ። እግዚአብሔር ሰበብ አለው ታውቃለህ። ሰበብ ፍለጋ ነው። ወደ 4 ኪሎ ነው የመራቸው ታውቃለህ። አዲስ አበባ ከተማን 4 ኪሎ እንደማለት ነው። ኢየሩሳሌም ቤተ መንግስት ማለት 4 ኪሎ ነው መጡት። መጥቶ ጠየቀው ይላል። እኛ ኮከብ አይተን ነው መጣ ነው። የተወለደው የአይሁድ ንጉሥ የት ነው አሉት። ስሉ ንጉሱ ደነገጠ ይላል። እሺ let's ask you one thing. Okay. maybe ሎጂኩን እናስብ። እስኪ ሎጂክ እናሰራ። እስኪ ሎጂክ እንድታስቡ ፈልጋለሁ። maybe ንጉሱ ደነገጠ። ጥሩ። እስኪ ጥያቄ ልጠይቃችሁ። አንድ ልጅ ተወልዶ ንጉስ የሆነው በስንት ዓመቱ ነው? መልሱልኝ። ጠይቃ አጠገብ ያለ ሰው ዱበዲካ ሐጣ ደለቴ ሐጣ ሞቲንታ ናቲም ታዲያ ለምን ትደናበራለህ አንተ? ለምን ያስደነግጣል? ለምን ዋይ አስቡ እስኪ። እሺ ቆይ ስልጣን ይቀመኛል ብሎ ንጉሱ ይደንግጥ። የእንግሊዘኛው ምን ይላል? ጭራሽ ፈራ፣ ተረበሸ፣ ተደናገጠ ነው የሚለው የእንግሊዘኛ ቅድም ያነበብኩት። ፈራ፣ ተደናገጠ፣ ተረበሸ ነው የሚለው። ሁለት ቃል ጥያቄ ልጠይቅ። እሺ
የንጉሱ መወለድ ንጉስ መሲህ ይመጣል ተብሎ የተነገረው ለእስራኤል ነው አይደለም? መልስልኝ። ሙሉ ከተማ ህዝብ ማንን ነው የሚጠብቀው? ነፃ አውጪው። እሺ ጥያቄ ልጠይቅ። ንጉስ ተወለደልህ ከተባልክ ለብዙ ዓመታት የጠበቅከው ተወለደ ከተባልክ ኔጌቲቭ ነው አይደል? ወርዱ ተደናገጡ ተረበሹ የሚለው ኔጌቲቭ ነው እና ፖዚቲቭ ጥሩ አይደለም። እሺ ተደናገጡ ከተባለ አንድ ነገር ባለፈው ገጥሞናል እኛ። እሱን ስሜት ትንሽ ልንገራችሁ። የሷ እህት አለችና ኳስ ተጫዋች ነበረች። ሆስፒታል ገባችና መውለድ አልቻለችም። ቀን ሙሉ ነው ስታሚጥ የዋለችው። ስላልቻለች ህፃኑን አውጡልኝ ስላለች ሚጡን አልቻለችም። እንግዳውስ ሌሊት ሙሉ ስታሚጥ ውላ ከቀኑ 11 ሰዓት አካባቢ ሆነ። ፕሮፌት ተገናኘን። ከዛ ስንገናኝ እነሱ ተጨንቋል። ከነሱ ጋር ወጥቼ ነው የመጣሁት። ድንገት ልትወልድ ትችላለች ብዬ እሱ ስለፈለገኝ መጣሁና አገኘ። እየደወለች ባለቤቴ ስትነግረኝ ተጨንቋል፣ ያለቅሳሉ፣ መፍትሄ የለም፣ ዶክተሮች ሁሉ አልቻሉም። መጨረሻ ነብዩ ጋር መጣሁና እግዚአብሔር አንተ እግዚአብሔር ስለሆነ እቺ ልጅ ተጨንቃ ጭንቀት ውስጥ ጸልይላት አልኩት። አዛለሁ አለ። በኢየሱስም ከዚህ ሰዓት ጀምሮ ተወልዷለች። እሷ ላይ የሚተበትቡ የሷ መውደቅ የሚጠብቁ ሞቷን የሚጠብቁ ሰዎች አሉ። አሁን ተተራተረ ያለ ቻው። እሱ እም ብሎ 15 ደቂቃ አልቆየንም ወለደች። ኦኬ ጥያቄ ልጠይቃችሁ እስኪ ይሄን ልመስክርልኝ። እንደውም ላይቭ እሷ ላይ ደውሎ እሷ ላይ ሲደውል በእሷ ስልክ ነው ጸልይላት። እሺ ጥያቄ ልጠይቃችሁ። ቆይ እኔ ሲሄድ እሷ እያለቀሰች ነው፣ ባሏ እያለቀሰ ነው፣ ሰው ሁሉ ቆሞ ያለቅሳል። ለምንድን ነው የምታለቅሱት? ምክንያቱም ስሜቱን አስብ። አሁን ኔጌቲቭ አይደለም እኮ የደስታ ብዛት ነው። መቆም አቅቶኝ ተንሽራትቼ እኔ ራሴ መሬት ላይ ዛጫልኩና ማልቀስም ባተናነቀኝ ሳላቆ ማለት ነው። ምክንያቱም ከሞት ነው የዳነችው። ይሄ ስሜት ኔጌቲቭ አይደለም፣ የደስታ ነው። ያ እነሱ የሚያለቅሱበትና እኔ የማለቅስበት የደስታ እንጂ ኔጌቲቭ አይደለም። ይሄ ግን እንደዛ አይደለም፣ የደስታ አይደለም። ተበጠበጡ፣ ተተራመሱ ነው። ንጉሱ ታወከ፣ ተራበሸ የሚለው ለምን? እሺ ከተማ ሙሉ ከሱ ጋር ለምን? መልሱልኝ። እቺን እንድትነግሩኝ ይፈልጋሉ። በቃ ዝጋ ነው ዋና ፖይንት። በደንብ አዳምጡ። ለምን ብትሉ የሚያስደንቀው ነገር ልንገራችሁ። ሜቢ አንዳንዶቻችሁ የምታስቡት ንጉሱ አልጋውን ስለሚቀማው ለዚህ ነው ተናደደ። በስንት ዓመቱ ነው የሚቀማው? አንድ ልጅ ተወልዶ በስንት ዓመቱ? 30 ዓመቱ። እኔ ዛሬ 40 ዓመት ሊሞላኝ በር ላይ ቆሜ ያለው ሰሞኑን ሚስቴ ሰርፕራይዝ አድርጋኝ ስለነበረ ቁጥሩ መናገር አልፈልግም። ከዚህ በኋላ ቁጥሩ አይነገርም የኔ። ምክንያቱም የኔ አይነገርም። ኢየሱስ ጌታ ነው። የልጆቼን ነው ማወራ፣ የነሱን ኬክ እንጂ የራሴን አላወራም። በደንብ አዳም በደንብ ስሙኝ። ችግር አለ። እንግዳውስ እኔ በዚህ ዓመት ላይ ሆኜ 30 ዓመት ብትደምርልኝ 70 ዓመቴ ነው። ምን ታደርጋለህ አንተ? እንግዳውስ ያ ሰውዬ ስልጣን ለቀው የንጉስ ነው። ትንሽ ልጅ ስለተወለደ ለምን ታሚጣለህ? ሳጋራ ዲያቦ ሻካ አሜባ። አንዳንዶቻችሁ ያንን ትላላችሁ። አንዳንዶቹ ደግሞ ሃይ ትንሽ ግጭት ተፈጥሮ ሰው ሊገደል ይችላል በሚል ጭንቀት ውስጥ ታስቡ ይሆናል። ሰው ሊረሸን ይችላል። ሰውዬው እኮ ሰዎችን የመረሸን ዓላማ የለው። ለምን ይጨነቃል? ገና መወለዱን የሰማ አይነት እየተደናበረው ንጉሱና ህዝቡ አይደለም። አንድም ነገራችሁ ነገር አለ። አንደኛ ዮሐንስ ላይ እንደዚህ ይላል እግዚአብሔር ቃል ምዕራፍ 3 ላይ ምድር ሞላዋ በክፉ ተይዛለች ይላል። ምድርና ሞላዋ በክፉ ተይዛለች። ድገሙ ከኔ ጋር፣ ምድርና ሞላዋ በክፉ ተይዛለች። ይሄ ማለት ምን ማለት ነው? ዓለም ላይ የሚንቀሳቀስ ነገስታትና ገዢን አየ እንጂ ገዢዎቹ አይደለም ዓለምን የሚመሩት። ገዳይ ከሰማይ የተጣለ አውሬው ሰዎችን የሚያስጨፈጭፍ ፖለቲካውን የተቆናጠጠ ኢኮኖሚውን የያዘ የትውልድን አእምሮ የያዘ የህዝብና የመሪ ማይንድ የያዘ ሚዲያውን የተቆጣጠረ ክፉ ነው። አንተ ሲታይ ፊዚካል የሆነ ሰው ደነገጠ ብትል ሎጂኩ ትክክል አይደለም። እሱ አይደለማ። መጽሐፍ እንደዚህ ይላል እንድታስቡ የሚፈልጉ ካራዲያ ማንቱራ ሀዲያ ዜን ገርገሶናዊው የገርገሶን አገር ኢብድ ሰውዬ ኢየሱስ ክርስቶስን በሪቅ ወንዝ ሲሻገር አየና ወደሱ ሮጦ አንተ የልዑል እግዚአብሔር ልጅ ሆይ ጊዜያችን አልደረሰም፣ ልታጠፋን መጣህን ያለው ያ ሰውዬ በብረት ታስሮ አይቻለው። ከዛስ
በጣም የሚያስደንቃቸው ይህ ክፉ ይላል ወደ ኢየሱስ ሮጦ ኢየሱስን ከሱ ጋር ያሉ ደቀ መዛሙርቶች እሱ የእግዚአብሔር ልጅ መሆኑን አቁቱ they don't know never be አይደሉም አያውቁትም እሱ የእግዚአብሔር ልጅ መሆኑን ይከተሉታል ያሉ እንጂ እሱ የእግዚአብሔር ልጅ መሆኑን መረጃ የላቸው የሚያስደንቅ ነገር ልንገራችሁ እሱ ግን ያውቀዋል ሰውየው ውስጥ ያለው እሱ ማን እንደሆነ ያውቀዋል ምክንያቱም ሰማይ በነበሩ ሰዓት ሁለቱም ሰማይ ነበሩ ታውቃለህ ዙፋኑን ሊቀማው ምን ብሎት ነበር እኔ ዙፋኔ ከልዑል በላይ አደርጋለሁ አለ ሕዝቅኤል 28 ላይ እንዱም ደግሞ ኢሳይያስ 14 ላይ እንደ ልዑል ይመሰላለሁ አለ ክሩብ አይደለም ገዢ ነኛል ብርሃን ከውስጡ ወስዶ ወደ ጨለማ አባረረው ነው የሚለው መጽሐፍ ወራወራው ይላል ከዛ እሱን ያባረረው ነው ከዛም አባረኝ እንደገና ልታባረረኝ መጣ ወይ እንደማለት ነው እየሰማነው ከዛም አባረኛል ይዛጋል ጊዜ አልደረሰም ለምን መጣ ይብናለው ዳሎ ሻባሃራዳ ካባሃራዴ ሰታራዲያ መንገዳችሁ ላይ የቆመው መንገዳችሁን እየዘጋ ዛሬ ይደናበራል ይባረራል ስሙኝ ከዛስ ይህ ካለ በኋላ ማን ያንተ ያለ who you are አለ ማን ያንተ እኛ አለ ሌጊዮን ነኝ አለ ሌጊዮን የምትለው ቃል ኢትዮጵያ ውስጥ ያሉ የፌደራል ዲሞክራቲክ ሪፐብሊክ ፌደራል ውስጥ ያለው በኢዝ ነው የምትመራ ኢትዮጵያ መከላከያ ኢዝ ማለት ኢዝ ውስጥ ብዙ ጀነራሎች አሉ የጦር አዛዥ ዋና አለቃ አለ አንድ ኢዝ የሚመራ በአንድ አለቃ ነው ነገር ግን በዚህ ጀነራል በዚህ አለቃ በታች በሌሎች አለቆች አሉ ምዕራብ ኢዝ ሰሜን ኢዝ ደቡብ ኢዝ መካከለኛ ኢዝ ተብሎ ነው የሚመደቡት በደንብ አዳም በሮም ግዛት ውስጥ አንድ ወታደር ብዛቱ ከ6000 በላይ የሆነ የጦር ኢዝ ሌጊዮን ተብሎ ይጠራል ይሄ መንፈስ አንድ የሚታወቀው አካባቢውን የያዘ ገዢ የሆነው አንድ ግለሰብ ውስጥ የተቀመጠ ህዝብ ነንኛ ኢዝ ነን አለው ኢዝ ነንኛ ሌጊዮን ነን አለው ውጣ ከዙ ውስጥ ከማለቱ በፊት እባክህን አለው ወደ ምድረ በዳ አትሰደድ ደቀ መዛሙርቶቹ እኮ ገና ነው የሚሰሙት እሱ የእግዚአብሔር ልጅ መሆኑን የሚሰሙት ከአጋንንቱ ነው አለ ማን የልዑል እግዚአብሔር ልጅ ነህ ሲለው አዛለው አለ ውጣ ከሱ ስል ወጣ 2000 የሚያይሉ አሳማ ውስጥ ገባና ተጣጥፎ ወደ ጉድጓድ ገቡ ይላል ኦኬ በሚድራዊ ስም የሚጠራ የዳንኤልን ጸሎት የተቋቋመ ሜዶንና ፋሬስ መንፈስ በሚድር ላይ እኮ ይገዛ የነበረው ምድር ላይ አካል የለበሰ ገዢ በሜዶናዊና ፋሬስ ስም የተያዘ በዳንኤል 10 ላይ ያለው ሌላ አለ በሰማይ ላይ መልአኩን ወደ ዳንኤል መልእክት እንዳያመጣው ከለከለው ይላል ስሙ ሜዶንና ፋሬስ የሚባል አለቃ መንፈስ አለ በምድር ላይ የገዛ ያለው እሱ ነው ሰማይ ላይ አየር ላይ ያለው እሱ ነው ይሄ ማለት አሁን ተደናገጠ የሚባለው ሕፃን ስለተወለደ ምንም አይደናገጥም ምክንያቱም የሰዎች አእምሮ ውስጥ ያለ ከተማይቱን የተቆናጠጠ ኢኮኖሚውን የያዘ መንግስታት የያዘ ደም የሚያፋስስ የሕፃኑ መወለድ ሲሰማ ይላል ደነገጠ ይላል because of ከዛ ባሮታል ከዚህም ሊያባረረኝ መጣ ብሎ ከፍታ አደረጋለ እጅን ማላራባ ካራዴ በሄራዲያ ባራዲያ ዞራዲያ ማክራዲያ የሚያምኑ ሰዎች ቤታቱን የያዘ አለቃ ዛሬ ማለዳ ይባረራል ንጉሥ ተወልዷል ይባረራል ገዢ መጥቷል ይባረራል ኢኮኖሚያችሁን የያዘ ይባረራል የሰማችሁት በእናንተ ላይ ተፈጸመ የት እንደምወለድ ጠየቀ ነው የምለው በቤተልሔም ኤፍራታ በቤተልሔም ስሙኝ አንድ ነገር ብቻ ተናግሬ ሊጨርስ አሁን የሚያልቅ አይደለም ዛሬ ቀኑ እጥር ያለ በዓል ቀን ነው በደንብ አዳምጡኝ
ለአንዳንዶቻችሁ መልእክት ነው። ይሄን ተናግሬ ነው ምጭታ። በደንብ ስሙኝ የምስራቁ ጠቢባኖች። ሕፃኑ በደንብ የሚያስደንቃችሁ ሁለት ቪው ልስጣችሁ። በዛው ሌሊት ሕፃኑ ተወልደው መጥቶ ያዩት እረኞች በግርግም ውስጥ ነው። ምክንያቱም ምልክት እንደሆናችሁ በግርግም ተኝቷል። ምክንያቱም በእንግዶች ተይዟል ገስታውስ ሙሉ። ከዛስ መጥቶ በግርግም ውስጥ አዩት። ተገርሞ ሄዱ። ከመላእክ ነው የሰሙት ግርግም ውስጥ። መላእኮችም ግርግም ያውቃሉ። ጎምቦቤ ኩቤታ እርገሞት ዋቀዮስ አጃይባ በእውነት በጣም ታምራዊ እኮ ነው። ከዛ አለፈ። ይሁንላችሁ የሚያስደንቅ ነገር እዚህ ጉባኤ ላይ ሲሰራጭ ያለው ይሁንላችሁ። በደንብ ስማኛ። ከዛ እነዚህ ጠቢባን ሲመጡ ግን በማግስቱ እጅ መንሻን ተሸክሞ ወርቅ ተሸክሞ ከርበን ተሸክሞ ዕጣን በግመሎቻቸው ጭኖ ሲመጡ እነሱ እሱም በግርግም አላዩትም፣ ቤት ውስጥ ነው ያዩት ይላል። ሕፃኑ አቅፋ ይሄው ማዲ እንዳቀፈችው ሲያዩ ይላል። ሕፃን የአንድ ሌሊት ልዩነት ያለው ሕፃን ከተወለደ 72 ሰዓት ያልሞላ ሕፃን አሉና አሉ ይላል። ድፍት ብለው ሰገዱ ይላል። እነዚህ ሰዎች እኮ ተራ ሰዎች አይደሉም። የወርቅ ልብስ የለበሱ ዋዳራዲያ maybe you don't know they are astronomers። ልታቋችንም በጣም የሚያስደንቁ ሰዎች ናቸው። ቤተ መንግስት ለመግባት ኩታራ ልብስ ለብሶ አልገቡም። ታውቃለህ? ንጉሱን ከበቁም ነገር አዳመጣቸው ጠቢባን እንደሆነ ስለሚያውቁ ተራ ሰዎች አይደሉም። እነዚህ አስደናቂ ሰዎች መጥቶ ለትንሽዬ ሕፃን ድፍት ስሎ እናትዮ ተገርማ ምን እየተፈጠረ ነው? ዮሴፍም ግራ ገብቶት ምን እየተፈጠረ? የገስታውሱ ሰዎች አከራዮቹ እኔ ምክንያቱም እኔ በቦታው ነበርኩ፣ ቁጭ ብዬ እያየሁ ነበር። ትቀልዳለህ? በጣም የሚገርመው ገስታውስ አከራይ ሰዎቹ በጣም ግራ ተጋብቶ የተፈጠረ ግመሎች ተደርድረዋል። ድፍት እናትዮ ልጁን አቅፋ የሚፈጠረውን ግራ ተጋብታለች። ትንሽ ስትቆይ ሙሉ ሳጥን በሳጥን ዕጣን በሳጥን ወርቅ በሳጥን ከርበ በሳጥን እየተሳበ አምጥቶ እዚህ ጋር ደረደሩ። ቁጭ በሉ ሻይ ቡና እንበላችሁ። ሕፃኑ ተገርሞ ያያሉ። ዋራዲያስ የታባህ አይተህ ታውቃለህ አንተ ለሕፃን ስትሰገድ? መልስልኝ። የታሪክ ውስጥ አይተህ ታውቃለህ አንተ? ንገረኝ። አይተህ ታውቃለህ? መልስልኝ። ለሕፃን ስትሰገድ አይተህ ታውቃለህ አንተ? መልስልኝ። የለም አይደለ? ለመጀመሪያ ጊዜ ለሕፃን የተሰገደው ለአባቴ ለአዳኜ ለንጉሴ ነው። ስሙ ኢየሱስ ይባላል። ታዲያ ከዛ ወርቁን አምጥቶ ትንሽ እንደቆዩ መሸ። በዛው ሌሊት ይላል መልአክ ወደ ዮሴፍ መጣና ሄሮድስ አለው ልጁን ሊገለው ይፈልጋል፣ የተዘጋጀው ወርቅና ካፒታሉን ይዘ አለው። እዛ ሄደ የምትከራየበት ባጀቱን ተዘግቷል፣ ወደ ግብጽ ሂዳለው። ሲማ እግዚአብሔር አንዳንድ አንተን ከመላኪ በፊት ሙሉ በሙሉ አዘጋጅቶ ፐርፖዝ አታራሽ። ለአንዳንዶቻችሁ ይህ ማለዳ መልእክት አለኝ። ከዛሬ ቀን ጀምሮ እግዚአብሔር ያዘጋጃ። የምትወጡበትን መንገድ ያዘጋጃ። የምታመልጡበትን መንገድ ያዘጋጃ። ለሱ አዘጋጅቶ እንደሸኘ ለእናንተም አዘጋጅቶ ይሸኛል።